ሰላም 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 እያለው እዚህ ቤት እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ብዝት ተረፍረፍ ይበልልኝ በያላችሁበት ውዶቼ። እስኪ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት እንደራረቅ። ያኔ ሼር የምናደርገው እንድናድግበት ማለት ነው። ማለት ለማይጠቀሙ ለሚፈልጉት ሼር ማድረግ ትችላላችሁ። ፈልገን እኛ እንደዚህ አድርጉ እንደዚህ አድርጉ እያልን ነው እየለፈለፍን ነው፣ ግን የሚያደርገን ነው የሚጠቀም የለም ማለት ነው ውዶችዬ። እና እንዴት ናችሁልኝ? እኔ ቀኔን በዚህ መልኩ ጀምሬያለሁ ማለት ነው። 2 ልጆች አሉን። ሁለቶችም ወደ ጋርዶሪ ሄደዋል ማለት ነው፣ ወደ ትምህርት ቤት። እኔ ብቻ ቀረሁኝ። ጠዋት ሁሉ ጊዜም እኔ ብቻ ነኝ የምቀረው። ከሰዓት ነው የሚመጡልኝ ማለት ነው። እኔ ደግሞ ልክ እንደወጡልኝ በዚህ መልኩ ስራዬን ጀምራለሁ፣ አጠናቅቃለሁኝ ማለት ነው። አነሳሳለሁ። ልጅ ስለሌለ ያኔ ልጆች ስለሌሉ የሚቆሽሽ ነገር ስለሌለ ዝም ብዬ ጧት ያኔ አሻንጉሊቶችን ምናምን ነው ማነሳሳው ማለት ነው። እናላችኋለሁኝ። እስኪ እንደግ በእግዚአብሔር። ተው ግን ኢትዮጵያውያን ተው ግን ምንድን ነው? እኔ እኮ ምን ክፋት አለው? ያኔ አንዱ ለአንዱ ሼር ብንደራረግ ምንም ክፋት የለውም እኮ። አሁን ደግሞ እዚህ ደግሞ የመጣው ደግሞ በ10 በ5 በ10 በ20 ካለንስ ባለን ብንደራረግ ምን ችግር አለው? እና እንደዛ አደርጋለሁ ብዬ እኔ የተበላሸብኝ ስላለ ያንን ማድረግ እኔ አልፈለኩም። እና 2 ስልክ ነው ያለኝ፣ በ2 ነው ሰብስክራይብ መደራረገው ነበረ። ይኸውም አልሆነልኝም እላችኋለሁ። ግን ደግሞ ተስፋ አልቆርጥም። ያኔ እሰራለሁኝ ማለት ነው፣ መልሼ እሰራለሁ እና እላችኋለሁ። እንደዚህ ነው። ጾም እንዴት ይዟችኋል? ለሙስሊሞችም ለክርስቲያኖችም ማለት ነው። እንዴት ይዟችኋል? በአንድ ሆነ ዘንድሮ ደግሞ በአንድ ነው የዋለው። ከባድ ነው። እንዳንተጋገዝ እንኳ በአንድ ሆነናል ማለት ነው። እኛ ጾም በዚህ መልኩ እያሳለፍን ነው። በነገራችን ላይ ቤይሩት ላይ ብዙም እንትን ስለሌለ ያን ያክል አስቸጋሪ አይደለም። የምር ቤይሩት ላይ መጾም ይቻላል፣ ይመቻል፣ ያመቻል። ያኔ በምግብም በኩል ደህና ይሰራሉ። ቤይሩቶች ቆንጆ ናቸው፣ አሪፍ ነው። እና እየጾምኩኝ ነው ማለት ነው። እኔ አሁን እንደ እግዚአብሔር እንደ ፈጣሪ ፈቃድ ይሆንና ጾም ላይ ነን እና እንደዛ እያደረግን ይዘናዋል ነው ውዶች። እየዋየ እላችኋለሁኝ። እና ሀገራችንን ሰላም፣ ፍቅር፣ ጤና ብዝት ትርፍርፍ ያድርግልን። ከባድ ነው የምር የምንሰማውም የምናየውም እየከበደ መጥቷልና እኔ ምን ማድረግ እንዳለብን አናቅም። የምር ነው የምላችሁ። እኔ መስማት የሆነ በቃ የሆነ ወደዛ ባልደውል ሁሉ ብዬ እመኛለሁ። የሚያወሩኝንም እንደዛ ወደዛ ሲያወሩኝ እንዲህ አይነቱን አልፈልገውም ማለት ነው መስማቱን። ምክንያቱም ስቃቄ ነው። ልጆቻችን ወጥተው መግባት ካልቻሉ፣ ቤተሰቦቻችንን ስቀው ተጫውተው ማግኘት ካልቻልን ብናየው በዚህም ሀዘን ነው፣ በዛም ሀዘን ነው። አሁን ደግሞ በየቦቱም ዓለም ላይ ያሉትንም ከሌ በዚህ ሞተ ከሌ በዚህ ሄደ እያሉ ደግሞ በዛም ስቃቄ ስለሆነ ብቻ በአጠቃላይ በጣም ከብዷል። የምር በጣም ከብዷልና እስቲ ሀገራችንንም ሰላም ያደርግልን። ስንጾም ስንጸልይ እናስባት። እኛ በተለይ ሀበሾች እኛ እዚህ ያለ ነው፣ በተለይ ስደት ቦታ ያለ ነው። ለነሱ የምናስተላልፈው ትልቅ ሚና አለ እኛ ማለት ነው ሀበሾች። እና የምንሰራውን አውቀን ምን እያስተላለፍን ነው ብለን ማሰብ ማወቅ ግዴታ ያስፈልገናል። የምንሰራውን ማወቅ ማለት ነው። እና የምንሰራውን ካላወቅን ለእነሱ ምን ማስተላለፍ እንዳለብን ካላወቅን ማታው በአንድ ፊቱ ይሻላል። ሞልቷል
ስንት ራስን እንትን የሚያስታግስ አለ፣ መዝሙር አለ፣ በሙስሊሞችን በኩል ማንዙማ የሚባል ነገር አለ። ወደዛ መሄድ ወደ ሃይማኖታዊ መግባት በቃ ግዴታ አንዱን ከአንዱ ካላባላን መስራት አንችልም እንዴ? አይከብድም እንዴ? በጣም እኮ ነው የሚከብደው። ለምን ለነሱም እናስብ። ያኔ እኛ ለአንዱ ያስተላለፍ ነው አንዲቷ እኛ አሁን ዩቲዩብ ሰሪ ተብለን የምንሰራው እኛ የምናስተላልፈው ትልቅ ሚና ሊኖር ይገባል። ሚዲያዎች ማለት ነው። ሚዲያ ለነሱ ትልቅ አስተማሪ መሆን መቻል አለበት። በመጥፎም ሆነ በጥሩ የምናስተላልፍላቸው ጥሩ ከሆነ ጥሩ ይመኙልናል። ማንኛውም ሰው ጥሩ ተመኝለት፣ ቸር ተመኝ የሚባል አባባል አለ። ቸር ከተመኘን የማይሆን ነገር የለም፣ የማይደረግ ነገር የለም። እና እኛንን ዋናው ሚና ተጫዋቾች ሚዲያ ነው። ሚዲያ አጠቃቀማችንን እያንዳንዳችን እኛ መስራታችንን እኛ መብላታችንን ብቻ ሳይሆን ማየት ያለብን ለእኛ ለአንድ ሰው ምን እናስተላልፋለን የሚለውን ማሰብ መቻል አለብን። ከእኛ ምን ይማራሉ የሚለውን ማሰብ አለብን። መች ዝም ብለን ያኔ እኛ ቪው እና ሰብስክራይብ ለመሰብሰብ ለሹ ያኔ ምን ያደርግልናል? ቆይ እንዴ ላይጠቅመንም እኮ ነው እኛ የምናፋጃቸው። የእሱ ብር መጥቶ ምን ያደርጋል ሲጀምር? ሲቀጥል ደግሞ ያን ያክልም ገፍቶ የማይሰራ ሊኖር ይችላል። ከሰራንም ደግሞ በቁም ነገር በቃ ዘላቂ ያለው ነገር መስራት፣ ለሰው ለህዝብ የምናስተላልፈውን አውቀን መስራት መቻል አለብን። መች ዝም ብለን ያኔ ሀራም የምር በጣም ጥሩ አይደለም። የምናደርገውን የምንሰራውን እንወቅ። ከባድ እኮ ነው የምር። እንዴት ነው ሰው ከሰው መኖር ማደር የሚቻለው? እና በቃ ለሰው ትምህርት መኖር አለበት የምንሰራው የምናደርገው እላችኋለሁ ውዶችዬ። እንግዲህ ልብ ለሌለን ልቦችንን ያስተካክልልን ነው ብዬ የምመኘው ማለት ነው። በተረፈ እንደግ እላችኋለሁ ውዶችዬ። ወዳችኋለሁ፣ አከብራችኋለሁ ማለት ነው። እና ሀሳብ እንትን ኮሜንት ስትሰጣጡ ደግሞ ማለት ነው የኮሜንት ቦታ ለዛ ለሰው ጥሩ ከሰራ በጥሩ መልኩ ስጡት፣ መጥፎ ሰራ አስተያየት ስጡት፣ ዝም አትበሉት። ዝም አትበሉ። ያኔ አስተያየት ልትሰጡበት ይገባል። አንድ ሰው አሁን ለምሳሌ እከሌ እንደዚህ አድርጎ የሆነ ነገር እኮ እንደዚህ ያ ሰው ለምንድን ነው ይሄን የሰራው? ጥሩ ነው ወይ አስተማሪ ነው ወይ ብላችሁ እዛ ላይ ኮሜንት ላይ ቁም ስቅሉን ብታሳዩት ያቆማል። እንዴ ህዝብ ታልወደደልኝ እኔ ለምን እሰራዋለሁ ይላል። ለምን ይሰራዋል? ስለዚህ እህሳ ሲባል አንዱ የአንዱን አንስቶ ቀጥሎ ደግሞ ይሰራበታል። ለምን ያኛው እንዲያቆም አያግዘውም? ወይም ደግሞ ያኛው እንዲያቆም የሆነ ትምህርት አይሰጠውም? እህሳ ማቀጣጠያ እንደ ክብሪት ማለት ነው። ክብሪት አሁን እንዴት ነው? እንደዛ ነው ማቀጣጠያ የምንፈልግላቸው እንጂ ይሄ ነገር ታው ብሎ የሚመልስ የህብረተሰብ ወይም ግለሰብ ወይም ሰው እኔ አላየሁም። ዩቲዩብ ያለው ዞራለሁ፣ እመለከታለሁ። ነገ አሁን ዛሬ የሆነ ነገር አንዱ ከሰራ አንደኛችን ደግሞ ብድግ ብለን የሆነ ነገር እንሰራለን። ሻይዳ መፈመት እንዴ ለምን የምንሰራውን ማወቅ አለብን እንዴ? የምንሰራውን ማወቅ መቻል አለብን። አንዱን ከሰራ ደግሞ እኛ እንስራ፣ አንሄድ ከኋላ አንከተል። በቃ አንከተል። ከባድ እኮ ነው የምር። እኔ አሁን የሆነ ነገር መጥፎ ካረኩኝ ንገሩኝ፣ እኔ አልቀየምም። ንገሩኝ። ጥሩም ከሰራሁኝ ንገሩኝ። በውሸት ወይም ደግሞ በይሉንታ ሸፋፍን አድርጋችሁ የነገ ህይወቴን እንትን ተምትሉ አሁኑ ንገሩኝ። መጥፎ ነገር ከሰራሁ ካደረኩኝ እንደዛ ነው ለሁሉም ህብረተሰብ ማድረግ መቻል ያለባችሁ ማለት ነው። እና ደስ አይበላችሁ። አንዳንድ ሚዲያዎች ስታዩ እኛ ራሳችን ስለሆነ የምናሳድጋቸው
የምናሳድገውን ሰው ማወቅ መቻል አለብን። ለምንድን ነው የምናሳድጋቸው? መጥፎ ነገር ስናይባቸው ለምንድን ነው የማንቀጥፈው? የሆነ ነገር ማናስወግደው? ለምንድን ነው የምናበረታታቸው? እንደዛ እያደረግን ማስቆም መቻል አለብን ውዶች። ያው እንግዲህ ትንሽ ስራ ላይ የሆንኩኝ ነው የሰራሁት። ልጅ ያለበት ቤት ከምንም ጋር እያደረግኩኝ ስለሆነ ችግር የለውም። እንግዲህ ይቅር በሉኝ ነው አጠቃላይ ውዶችዬ፣ እንደዛ ነው እና ሰብስክራይብ እንሰራራ እላችኋለሁ። እኔ እወዳለሁ፣ ሰው ሲያድግ እወዳለሁ። የምር በጣም ነው ደስ የሚል። እኔ አሁን ይሄንን የምሰራው ነገ ብር አገኝ ብዬ ሳይሆን ራሴን አሁን ቲክቶክ ላይ ሂጄ የማስደስተው ራሴን እና እዚህ ላይ ሁኜ የማስደስተው ሁሉም አንድ ነው። ይሄም አንድ ነው። ይሄ ገንዘብ ይሰራል ብላችሁ ነው የምትሰሩ። ገንዘብ መስራቱን ሳይሆን ደግሞ ማየት ያለባችሁ የእናንተን ደስታ፣ የነገ ህይወታችሁ ላይ የሚያመጣውን ተጽዕኖ ወይም ደግሞ እንደዛ ጫናውን አይታችሁ ነው መስራት ያለባችሁ። እሺ ጋር ለገንዘብ ብቻ ገንዘብ እኮ ፈጣሪም ከላይ ሲደብርልን ነው። ምሽ ዝም ብሎ ያኔ የሰው ልጅ ስለቆፈረ እኮ አይደለም። ከላይም ፈጣሪ ሲደብር ነው ገንዘብ የሚሞላውና የሚገኘው። እንደዛ እያደረግን እንጠቀምላችኋለሁ። ውዶችዬ፣ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ ማለት ነው። በጠዋቱ ጭቅጭቅ ሆነብን፣ ግን ጭቅጭቅ ሳይሆን ደግሞ እንማርበት ሁሉንም ነገር ነው።